እናቴ አይደለችም ሰራተኛዬ ናት ብላ የዋሸችው ሙሽራ በገዛ ሰርጓ ላይ ተዋረደች። ሚሊዮነሩ ባሏ ቀለበቱን ከሷ እጅ አውልቆ ለእናቷ ሲያደርግላት የተፈጠረውን ሳታዩ እንዳያመጣችው ሚሊዮነሩ ባል ወጣቷንና ቆንጆዋን ሚስቱን ከቤት አባርሮ ሰራተኛ የተባለችውን እናቷን አገባ። መላው ኢትዮጵያ አፉን የያዘበት አስደንጋጭ እውነተኛ ታሪክ ተሰማ። ይህንን ቪዲዮ ካላያችሁ የእግዚአብሔርን ፍርድ አላያችሁም ማለት ነው። በአዲስ አበባ ታይቶ የማይታወቅ ታሪክ ተፈጠረ። ትላንት ቆሻሻ አሮጊት ተብላ የተሰደበችው እናት ዛሬ በሚሊዮነሩ ቪላ ውስጥ ክቡር እመቤት ሆነች። ልጅቷ ግን ጎዳና ላይ ወደቀች። ይህንን ታሪክ ሳትሰሙ ለእናታችሁ እንዳትደውሉ። ታሪኩ የሚጀምረው በአዲስ አበባ እምብርት በቦሌ መድኃኔዓለም አካባቢ በሚገኝ እጅግ ዘመናዊና ግዙፍ ቪላ ውስጥ ነው። የቤቱ ግድግዳዎች በወርቅ ቀለም ያጌጡ፣ ወለሉ በእብነበረድ የተነጠፈ፣ ጓሮ በሚያማምሩ አበቦች የተሞላ ገነት የሚመስል ቤት። የቤቱ ባለቤት አቶ መኮንን በኢምፖርት ኤክስፖርት ንግድ ላይ የተሰማሩ በሀብታቸው ብቻ ሳይሆን በሰው አክባሪነታቸው፣ በደግነታቸውና በፈሪሃ እግዚአብሔር በሚታወቁ የተከበሩ ሰው ናቸው። ዕድሜያቸው በአርባዎቹ መጨረሻ ላይ ሲሆን ሀብት አላቸው፣ ስም አላቸው፣ ክብር አላቸው። ነገር ግን የጎደላቸው አንድ ነገር ነበር፣ እውነተኛ የቤተሰብ ፍቅር። ይህንን ክፍተት ለመሙላት በማሰብ የሕይወት አጋር አድርገው የመረጧት የ25 ዓመቷን በውበቷ ከተማውን ያስጨነቀችውን ኤልሳን ነበር። ኤልሳ ስትራመድ መሬት የሚንቀጠቀጥላት፣ ስትስቅ ጥርሷ እንደ በረዶ የሚነጣ፣ ዓይኖቿ የሚማርኩ ውብ ሴት ነበረች። አቶ መኮንን በውበቷ ተማርከው ወጣትነቷን ወደው ይህቺ ሴት የቤቴ ብርሃን ትሆናለች ብለው አገቧት። ለሷ ሲሉ የፈለገችውን ሁሉ አደረጉላት። ውድ መኪና፣ የወርቅ ጌጣጌጥ፣ የውጭ አገር ጉዞ። ኤልሳ የምትፈልገው ነገር ሁሉ ከሰማይ እንደወረደ መና እግሯ ስር ይቀርብላት ነበር። ነገር ግን ኤልሳ ውጫዊ ውበቷን ያህል የውስጥ ማንነቷ ያማረ አልነበረም። ከድህነት ተነስታ በአቶ መኮንን ሀብት ከከበረች በኋላ ያለፈ ማንነቷን የረሳች ትዕቢተኛ፣ ስግብግብና ጨካኝ ሴት ነበረች። ለሰው ልጅ ያላት ክብር እንደ ኪሱ የገንዘብ መጠን ነበር። ለባሏ አቶ መኮንን ጣፋጭና ታዛዥ ሚስት ትመስላለች። ጌታዬ ትላለች፣ እግሩን ታጥባለች፣ በፈገግታ ትቀበለዋለች። ነገር ግን እሱ ከቤቱ እንደወጣ የቤቱ ግድግዳዎች ወደ ሲኦልነት ይለወጣሉ። ያ ፈገግታ ወደ አውሬነት ይቀየራል። ያ ጣፋጭ ምላስ መርዙን መርጨት ይጀምራል። በዚህ ቤት ውስጥ ይህንን የኤልሳን ሁለት ማንነት የሚያውቁ አንድ ሰው ብቻ አሉ። አንዲት ዕድሜያቸው በ60ዎቹ ውስጥ የሚገኝ ጀርባቸው በኑሮ ሸክምና በሐዘን የቦበጠ ፊታቸው ላይ የዘመናት ስቃይ የሚነበባቸው እማማ ዘነቡ የሚባሉ የቤት ሠራተኛ። እማማ ዘነቡ ወደዚህ ቤት ከመጡ 6 ወር ሆኗቸዋል። በቤቱ ውስጥ ያላቸው ቦታ ከውሻው ያነሰ ነው። የሚተኙት ከጓሮ ባለች ጠባብና ቀዝቃዛ ክፍል ውስጥ ነው። የሚበሉት የኤልሳን ትርፍራፊ ነው። ሥራቸው የኤልሳን እግር ማጠብ፣ የኤልሳን ልብስ ማጠብ፣ ኤልሳ በጠራቻቸው ቁጥር እንደ ባሪያ እየሮጡ መታዘዝ ነው። የኤልሳ ጭካኔ ተራ የአሰሪና የሠራተኛ ጭካኔ አልነበረም። ጥላቻ የተሞላበት፣ ሰውን ከሰውነት ተራ የሚያወርድ አሰቃቂ ጭካኔ ነበር። አንድ ቀን ጠዋት አቶ መኮንን ወደ ሥራ ከሄዱ በኋላ ኤልሳ ሳሎን ውስጥ ባለው የቆዳ ሶፋ ላይ እግሯን ሰቅላ ከውድ ጓደኞቿ ጋር በስልክ እያወራች ትስቃለች። እማማ ዘነቡ ገና ከእንቅልፋቸው ሳይነቁ ቁርስ ሳይቀምሱ የኤልሳን ቡና ለማፍላት ሲሯሯጡ ቆይተው ትኩስ ቡና በትሬ ይዘው እየተንቀጠቀጡ አቀረቡላት። ኤልሳ ስልኩን ሳታወርድ ቡናውን አነሳች። አንዴ ፉት አለች። በድንገት ፊቷ ላይ የነበረው ሳቅ ጠፋ። ዓይኖቿ በንዴት ቀሉ። ይሄ ምንድን ነው ብላ ጮኸች። ስልኩን ወርውራ ትኩሱም ቡና ከነሲኒው እማማ ዘነቡ ፊት ላይ